ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬ የመጣሁት በጣም ጠቃሚ በሆነ ነገር ነው። እሱ ምንድነው? እዚህ ጋር በምስሉ ላይ የምታዩት 4 የሽንት ቤት ማጽጃዎች አሉ። ይህን መልእክት የምናገረው በተለይ አዲስ ለምትመጡ ልጆች ነው ማለት ነው። እንግዲህ እነዚህ 4 የሽንት ቤት ማጽጃዎች በጣም ከባድ ሰውን እስከ መግደል የሚያደርሱ መጥፎ ነገሮች ናቸው ማለት ነው። እንግዲህ እዚህ ጋር በምስሉ ላይ የምትመለከቷት አንድ አፍሪካዊ እህታችን ናት። እንደኛ በማዳም ቤት የምትሰራ ማለት ነው። እንግዲህ ይመስለኛል አዲስ ናት። በእነዚህ ነገሮች ስታጸዳ ነው ራሷን ያጣችው ማለት ነው። ህይወቷ አልፎ እንግዲህ አስክሬኗም ወደ ሀገሯ ገብቷል። ምን ልላችሁ ፈልጌ ነው፣ እነዚህ ኮሜንት ላይ በእርግጠኛ ልጅ አይደለችም፣ ግን ኮሜንት ላይ ብዙ ሀበሾች እኔ እኮ በእነዚህ ነገር አጸዳለሁኝ አይኔን ግን እያመመኝ ነው የሚሉ ሀበሾችም አየሁኝ ማለት ነው። እና ሳስበው ቪዲዮ መስራት አለብኝ ብዬ ነው የመጣሁት። ለምን አረብ ሀገር ረጅም ዓመት ያስቆጠራችሁ ልጆች ታውቁታላችሁ ምን አይነት አደገኛ እንደሆነ። አዲስ የሚመጡ ልጆች ግን አያውቁትም። ማዳም የወይ ሽንት ቤት ማጽጃ ጋር አብራት ደባልቃ ታስቀምጠዋለች፣ ወይም ደግሞ እንኪ በዚህ አጽጅ ስትባሉ ሄዳችሁ ልክ እንደ ሌላ ሳሙና መስላችሁ ድፍትፍት አድርጋችሁ ስታጥቡ ራሳችሁ ላይ አደጋ ታመጣላችሁ ማለት ነው። አደጋው ደግሞ የአካል ጉዳትም ነው፣ እንደገና ደግሞ እንደዚህ ህይወትም እስከ ማሳለፍ ይደርሳል ማለት ነው። እና አይደለም ፍላሽ ማለት በጣም ዳንጀረስ የሆነ ነገር ነው። ለምሳሌ ይሄ የመኪና አሲድ ፊታቸው ላይ ሲደፋባቸው ፊታቸውን ቁርጥርጥ አድርጎ ወይንም እንደሚያቃጥለው ሁላ የሚያቃጥል ነገር ነው ፍላሽ ማለት፣ ይሄ ጥግ ላይ ያለው ማለት ነው። እና በጣም መጥፎ ያው በብዛት አገልግሎቱ ይሄ ፍላሽ የሚባለው ሽንት ቤት ወይንም ደግሞ ሌላ ቦታ ግቢ ውስጥም ሊሆን ይችላል። አንዳንድ ቱቦዎች ሲዘጉ ቱቦ ላይ ያፈሱበታል ማለት ነው። ከዛ በጣም ይፈላና የሆነ ጭስ ነገር አለው ወደ ላይ ይወጣል እና ሽታው በጣም ኃይለኛ ነው ማለት ነው። እና ብችሉ እናንተ ባታደርጉ እንደዛ፣ ወይንም ሰው ከሌለና እናንተ የግዴታ ማድረግ ካለባችሁ እጃችሁን ጓንት ትለብሳላችሁ፣ ጠንካራው ጓንት ማለት ነው። እሱን ትለብሱና ማስክ ይሄ አፍ ላይ የሚደረገው የለም ማስክ፣ እሱን ትለብሳላችሁ። ከዛ ቀዳዳውን ማለት የቱቦውን ክዳን ከከፈታችሁ በኋላ ከቂጡ አካባቢ ይዛችሁ ማለት ነው ትንሽ እንደዚህ ያለ መድፋት ያለባችሁ እንድፍት አድርጋችሁ ቶሎ ከዛ አካባቢ መራቅ ነው ያለባችሁ እንጂ እዛው ቱቦ ጋር ቆማችሁ ራሱ ከደፋችሁት ማለት ነው ከዛ የሚወጣው ሽታ በጣም መጥፎ ነገር ነው ማለት ነው። በጣም መጥፎ ወዲያው ጸጥ የሚያደርጋችሁ፣ ይሄ ቆይቶ በሽታ ምናምን ነገር አይደለም፣ ወዲያው ጸጥ ነው የሚያደርጋችሁ። ስለዚህ እጃችሁ ላይ ራሱ ከተንጠባጠበ እጃችሁን ይሄ እሳት እንደሚበላው አሲድ ታውቃላችሁ አይደለ? አሲድ ይሄ ፊት የሚያበላሸው በቃ እንደዛ ነው የሚያደርገውና ይሄ ራሱ አሲድ ነው። አንብባችሁት ከሆነ አገላብጣችሁት ካነበባችሁት በፍጹም ወደ አይን አካባቢ ወደ እጅ በቃ በምንም አይነት ነገር መነካት የሌለበት ነገር ነው ማለት ነው። እና እጃችሁ ላይ እንዳይነካችሁ ብቻ ሳይሆን መሽተት የለበትም። እናንተ እሱን ማስተት የለባችሁም። መድፋት ያለባችሁን እጃችሁ ላይ ሳይደፋ ተጠንቀቃችሁ እዛ ቱቦ ውስጥ የምትደፉትን ደፍታችሁ ቶሎ ብላችሁ ከዛ አካባቢ እርቃችሁ ነው የምትሄዱት። ራሱ እንትን ይላል ማለት ነው። ድምጽ አለው፣ በጣም ጭስ አለው፣ በጣም የሚያስጠላ ሽታ ነው ያለው። በጣም ደግሞ ኃይለኛ ነው፣ አዙሮ ነው የሚደፋችሁና እጃችሁ ላይም እንዳይንጠባጠብ እንዳይሸታችሁም ከደፋችሁ በኋላ ከዛ አካባቢ መራቅ አለባችሁ። ሌላ ደግሞ በብዛት የምንደፈራቸው ምንድነው እነዚህ ክሎሪክስ እና ይሄ መካከለኛው የሬት ነው፣ ግን በኬሚካል ነው የሚሰራው። ከዛ ዲቶል ነው። ዲቶል አሁን ብዙ ጊዜ ኖርማል ነው፣ እጃችንን ቢነካን ምናምን ብለን ነው የምናስበው። አዎ ችግር የለውም እጅ ምናምን አይቆርጥም ምናምን ነገር ግን ችግሩን መሰላቸው አንድ ክላስ ለምሳሌ አሁን ሽንት ቤት ስታጥቡ በር ዘግታችሁ መስኮት ዘግታችሁ የምታጥቡ ልጆች አላችሁ ብዙዎቻቸው። የኔ ሴትዮ ራሱ ትለኛለች ድምፁ ስለሚረብሻት ውሃ ሲደፋ ምናምን በሩን ዝጊ ትለኛለች ማለት ነው። ግን ምን ማድረግ ያለባችሁ በር እንኳን ቢዘጋ መስኮት መክፈት አለባችሁ። ለምን እንደዚህ ቤቱ የታጠረ ከሆነ ምንም አየር የማይወጣ ከሆነ ዲቶል ራሱ ሽታው በጣም መጥፎ እንደሆነ ማወቅ አለባችሁ ማለት ነው። ራሱ አሁን የሚያስተምሯችሁ ከሆነ ማለት ነው ወደ አረብ ሀገር ልትመጡ ስትሉ ኮርስ ትወስዳላችሁ አይደል? እዛ ጋር አስቆ ያስተምሯችኋል። ሽንት ቤት ስታጸዱ በርና መስኮት መክፈት አለባችሁ የሚባለው ለዛ ነው። ምክንያቱም ዲቶል ራሱ ይሄ በጣም ከሸተታችሁ እናንተን ራሳችሁን ስታችሁ እንድትወድቁ ያደርጋል ማለት ነው። ከዚህ በፊት ራሱ የሆነች ሀበሻ ሞታለች እንደዚህ ሽንት ቤት እያጸደች፣ እሱም ዲቶል ነው የገደላት ስለዛው ማለት ነውና
በር ዝግ ነው መስኮት ዝግ ነው እና እያጠበች እያለ ሽታው ማለት ነው ከሸተታት በኋላ ራሷን ስታ ወደቀች። ስትወርቅ ግን የወደቀችው ሰራሚክ የሽንት ቤት ገንዳ ላይ ነበርና ያው በወደቀችበት ሰዓት ስለተጎዳች ቆይታ ህይወቷ አልፏል ማለት ነውና ስለዚህ እኛ ገንዘብ ለመስራት መጥተን ህይወታችንን አተን መሄድ የለብንም። የማትችሉት ነገር ከሆነ ኖ እኔ ይሄንን አልችልም ብላችሁ መናገር ትችላላችሁ። ምክንያቱም ከፈለጋችሁ ቢሮ ተቀይራችሁ ካልሆነ እንኳን አገር መግባት ራሱ በጤንነት ትልቅ ነገር ነው ማለት ነው። ስለዚህ እኔ አገሪ ሂጂ እንዳትለኝ ወይ ቢሮ እንዳትመልሰኝ ብላችሁ ይሄ እስከ ነፍሳችሁ መስዋዕትነት የሚያስከፍላችሁን ስራ በፍጹም መስራት የለባችሁም። ምክንያቱም እናንተ ይሄ ለማይረባ ስራ ብላችሁ ህይወታችሁን ማጣት የለባችሁም። የሰው ልጅ ለመኖር ይበላል እንጂ ለመብላት አይኖርም። እናንተ እስካላችሁን ነገር ነው ብር ብትሰሩ የሆነ ነገር ብታደርጉ እናንተ ጤነኛ ስትሆኑ ነው እንጂ እንደዚህ ለስራ ብላችሁ መጥታችሁ ራሴን ቤተሰቤን እቀይራለሁ ብላችሁ ጭራሽ ማትወጡት እዳ ውስጥ መግባት የለባችሁ ማለት ነውና ይሄ ፍላሽ ምናምን እኔ አላውቀውም ማለት አለባችሁ። እኔ አልችልም ምናምን ማለት ግዴታ እናንተ አልኳችሁ እናንተ ያንን የማጽዳት ግዴታ ካለባችሁ ጽዳት ስላችሁ ይሄ ቆሻሻ ሽንት ቤት ምናምን እንዳታጸዱበት። ይሄ ያልኳችሁ ይሄ ፍላሽ የሚባለው ትቦ ለማጽዳት የተዘጋ ነገርን አለ አይደለ በእጃችሁ ማደርሱበትና የሆነ ውሃ ላሳልፍ ያለ ነገር ነው ጣብ የምታደርጉት ራሱ ያጸደዋል ማለት ነው። ግን ይሄ ሽንት ቤት ደፍታችሁ ነጭ እንዲሆንልኝ ምናምን ብላችሁ ሽንት ቤት ደፍታችሁ እንዳታጥቡበት። ብታጥቡም ደግሞ እንዳልኳችሁ ማጠቢያ ሳይሆን ሲጀመር ይሄ ነጩ ፍላሽ የሚለው ማጠቢያ ሳይሆን እንዳልኳችሁ የተዘጉ በቆሻሻ የተዘጉ ነገሮችን የምንከፍትበት ማለት ነው። ያ ማለት ብዙ ጊዜ አንጠቀምበትም ቢሆንም ለምን በአመት አንድ አይሆንም በተጠቀምንበት ሰዓት እንዳልኳችሁ ከደፋን በኋላ መራቅ አለብን። ሽንት ቤት ስታጸዱ በር ዝጊ፣ ሽንት ቤት መስኮት ዝጊ የምትባይ ከሆነ እኔ ሽታውን አልችለውም አለርጂክ አለብኝ እኔ ያመኛል እንደዚህ ራሴን ስታል ምናምን ብለሽ መናገር አለብሽ። እናንተ እስካልተናገራችሁ ድረስ ለእናንተ ማንም አያስብም ማንም ማለት ነው። አንቺ ብትታመሚ ነገ ሌላዋ ሰራተኛ ታመጣለች። አንቺ ብትሞቺ ጣጣ የለባትም። አንቺን ወደ ሀገር ሸኝታ ከዛ ጤነኛዋ ልጅ ታመጣለች። ስለዚህ የምትጎጂው አንቺ ነሽ። እኛ ሀበሾች በተለይ በጣም ይሉንታ አለብን በጣም ማለት ነው። እንደገና ደግሞ ይሄ ትላልቅ ቤቶች ያላችሁ ማለት ነው መስኮት ምናምን በውጪ የምታጸዱ ልጆች ማለት ነው የማትችሉት ከሆነ አትችሉም እንጂ ራሳችሁን አደጋ ላይ ጥላችሁ እሷ ስላዘዘቻችሁ ብቻ እንደዛው ናችሁ እንዳሰሩ ነገርኳችሁ። እናንተ ለእናንተ ካላሰባችሁ ማንም ሰው ይችላል ልትወርቅ ትችላለች ይችላል ሊጎዳት ይችላል ብሎ ማንም አያስብልሽም ማለት ነው። ገብታችኋል? ስለዚህ ለእናንተ ያላችሁት በስደት ላይ ራሳችሁ እናንተ ናችሁና መጠንቀቅ አለባችሁ። በጣም መጠንቀቅ አለባችሁ። ሌላችሁ ነው። ሌላ ደግሞ ምንድነው የሆነ ነገር እያመማችሁ ጸጥ ብላችሁ አትቻሉት። ህመምም ሊሆን ይችላል ሌላም ነገር ሊሆን ይችላል እና አንዳንዶቻችሁ አላችሁ አንደኛ እረፍት አትወስዱም። ምንም አይነት እረፍት አትወስዱም። ምግብ አትበሉም። ጧት ተነሳላችሁ ስራ ላይ ነው ቆይ ስራዬን ጨርሼ እበላለሁ ስትሉ ስራው ስለማያልቅ ምሳም ሳበሉ የራስ ሰዓት ይደርሳል ማለት ነው። በዛ ላይ በቂ ውሃ አትጠጡም። ከዛ ትታመማላችሁ ማለት ነው። ስትታመሙ ደግሞ ብትሞቱ አትነግሯትም። ከነገራችኋትም ደግሞ ሐኪም ቤት ላትወስዳችሁ ስለምትችል እሷ የታዘዘላትን ወይንም ደግሞ ከፍርጅ የነበረ መድኃኒት ነው እየፈለገች የምትሰጣችሁ። እናንተ ደግሞ የእሷ የምታቅ ስለሚመስላችሁ እሷ የሰጠቻችሁን እየዋጣችሁ ትሰራላችሁ ማለት ነው። እናንተ የታመማችሁት ሌላ የሚሰጣችሁ መድኃኒት ሌላ ማለት ነው። ስለዚህ ከታመማችሁ ሐኪም ቤት ውሰጂ ማለት ነው እንጂ ምንሽ ነው የሚያመሽ ራሴን ያመኛል ካልሻት ፓራስታሞል ልትሰጥሽ ትችላለሽ። ግን ነው ምናልባት ራስሽን ያላመመሽ ምክንያት የራሱ የሆነ ምክንያት ሊሆን ይችላል። ወይ እንቅልፍ አልተኛሽም ወይ በቂ እረፍት የለሽም ብዙ ነገርና እንደዛ መሆን የለበትም። በጣም እያመማችሁ አንጀታችሁን አስራችሁ የምትሰሩ ልጆች በጊዜው ብትታከሙ ነው የሚሻለው። ለምን ዛሬ ብትሄዱ ምናልባት በኪኒን ወይ በሆነ ሽሮፕ ሊተዋችሁ ይችላል። ነገር ግን በሽታችሁን በጥርሳችሁ ይዛችሁ መጨረሻ ላይ በሽታችሁ ወደ ሌላ ይቀየርና ያኔ ልክ መስራት ሳትችሉና አልጋ ላይ ስትቀመጡ ወደ ሐኪም ቤት ወስጂኝ ትላላችሁ። የግዳችሁን ሲሆን ማለት ነው። ሐኪም ቤትም ሄዳችሁ በሽታችሁ ቶሎ ሜዳን የነበረበት ስር ሰዶ ለብዙ እንግልትና ወጪ ትዳረጋላችሁ ማለት ነው። ስለዚህ እህቶቼ ራሳችሁን ጠብቁ። ራሳችሁን በጣም መጠበቅ አለባችሁ። እኛ ሀበሾች ይሉንታ አለብን፣ በጣም ይሉንታ አለብን። አፋውተን ከምንናገር ይልቅ
በሆዳችን ቻል አድርገን ዝም ብለን ምንም እንዳልሆንን አድርገን መኖርን እንመርጣለን። ሰው ማስቸገር ራሱ ይሉንታ ይመስለናል። በቃ ሆዳችን ተርቦ ራሱ ምግብ መጠየቅ ሸም ይዘናል። በቃ ብችለው ይሻላል ነው የምንለው። እና ያው እንደ አስተዳደግም ነው መሰለኝ ሙሉ ሀበሻ ይሉንታ እናበዛለን ማለት ነው። እና እሱ ደግሞ እዚህ ሀገር አይሰራም። አረቦች ትበያለች ትልሻለች። ከዛ አይ ካልሻት እንደ ሀበሻ ኧረ ነይ በግድ ብዪ ምናምን ብላ አትልሽም። ኦኬ ብላ ጸጥ ነው የምትልሽ። እና እስከራበሽ እርቦኛል፣ ካመመሽ አሞኛል፣ እረፍት ማድረግ ካለብሽ እረፍት ማድረግ አለብኝ ብለሽ አፍ አውጥተሽ እስካልተናገርሽ ድረስ ማንም ሰው አንቺ እንደዚህ ትሆኛለሽ ምናምን ብሎ ሊያስብልሽ የሚችል ሰው የለም ማለት ነው። ለማንኛውም በተለይ አዲስ የምትመጡ ልጆች ከነዚህ ከአራት ነገሮች በጣም መጠንቀቅ አለባችሁ። እንዳልኳችሁ በተለይ ይሄ ጥግ ላይ ስላለው ስለ ፍላሽ ነገር በጣም በጣም መጠንቀቅ አለባችሁ። እና አይኔን ያቃጥለኛል የምትሉ ልጆች አላችሁ። የሚያቃጥላችሁ ጭሱ ነው ማለት ነው። እዛ ጋር በፍላሽ ስታጥቡ ጭሱ የሆነ ይፈላል፣ ራሱ ይንተከተካል በጣም ማለት ነው አሲዱና እሱ በአፍንጫችሁና በአይናችሁ ነው የሚገባው። ልክ በአይናችሁ ሲገባ ያቃጥላችኋል ማለት ነው። በአፋችሁ ከገባ ደግሞ አይታወቃችሁም። ከዛ ግን ቆይቶ ነው በሽታ የሚያመጣባችሁ ማለት ነው። እና በጣም መጠንቀቅ አለባችሁ። እንግዲህ እህታችን ነፍሷን በአጸደ ገነት ያኑ ለመስራት መጥታ ቤተሰቦቿን ለመቀየር መጥታ እንግዲህ በዚህ መልኩ ወደ ሀገሯ ተሸኝታለች ማለት ነው። በጣም ነው የምታሳዝነው። አስቡት፣ ቤተሰብ ራሱ ትሰራለች እና ራሷን ለውጣ ትመጣለች ሲባል ባልታሰበ ሁኔታ በዚህ መልኩ ስትገባ በጣም የሚያሳዝን ነገር ነው። እና መጠንቀቅ አለብን። የግድኛ ላይ መድረስ የለብንም። አንዳንዴ ደግሞ የማታውቁትን ነገር መጠየቅ ደግሞ ሁሉም ነገር እኮ ከኋላው ጽሁፍ አለ። የምችሉ ከሆነ ማንበብ፣ የማችሉ ከሆነ አሁን ብዙ ጊዜ እንግሊዝኛ የማችሉ ከሆነ ስክሪንሾት ታደርጉትና ማለት ነው በስልካችሁ ስክሪንሾት ታደርጉትና በጉግል ወደ አማርኛ ገልብጣችሁ የምትጠቀሙትን ነገር በሙሉ ማወቅ ትችላላችሁ ማለት ነው። አሁን ይሄ ፍላሽ በጣም አደገኛ እንደሆነ ጽሁፍ አለው። ምናልባት በእንግሊዝኛ ስለሆነ እንደገና ደግሞ በአማርኛ ራሱ ቢሆን የሆነ ስራዬ ብለን አናነብም፣ ዝም ብለን እንጠቀመዋለን እንጂ ይሄ ነገር ምንድነው ጉዳቱ ምንድነው ጥቅሙ ብለን በደንብ ትኩረት ሰጥተን አናየውም ማለት ነው። እና ሲጀመር እሱን የምናይበት ሰዓትም የለንም። ቢሆንም አንዳንዴ የማናውቃቸው ነገሮች ሲሆን የግድ ሰውን የማንጠይቅበት ወይንም የማናገኝበት ነገር ላይ ስትደርሱ መተርጎም፣ እንደገና ደግሞ ምንም ነገር በተለይ ይሄ ጉግል አሪፍ ነው ማለት ለምሳሌ መድኃኒት ራሱ ዝም ብሎ አንስተው ሲሰጡሽ ስክሪንሾት አድርገሽ ማስተርጎም። አንዳንድ ሰነድ አለ ፈርሞ የምትባሉት ማታውቁት ነገር ላይ እዚህ ጋር ፈርሞ ስትባሉ እሱን ስክሪንሾት አድርጋችሁ ስታስተረጉሙት ምን እንደሆነ ትረዳላችሁ። ለምሳሌ ደሞዝ ሳትቀበሉ የሆነ ሰነድ ላይ ፈርሚ ብላሽ ብትፈርሚ አንቺ መፈረምሽ ነው የምታውቂው እንጂ ምን እንደሆነ አታውቂም። ጽሁፍ አረብኛ ሊሆን ይችላል ወይ እንግሊዝኛ ሊሆን ይችላል። ከዛ ግን የሆነ ሰዓት ላይ ኢትዮጵያ መሄድ ስትፈልጊ ደሞዟን ሰጥቻታለሁ ትላለች ማለት ነው። መረጃ ስትባል ይሄው ፊርማዋ ትላለች። አንቺ ፈርመሻል ግን ምን እንደሆነ ሳታውቂ ነው የፈረምሽው። ስለዚህ የማታውቁት ነገር ላይ አለመፈረም ራሱ አለባችሁ ማለት ነው። እናላችኋለሁ ውድና የተከበራችሁ የቻናሌ ቤተሰቦች፣ የሀገሬ ልጆች ባላችሁበት ሰላማችሁ ብዙት ይበል። እንግዲህ ከዚህ ቪዲዮ ብዙ ነገር ቁም ነገር ትወስዱበታላችሁ ብዬ ተስፋ አደርጋለሁ። በተለይ አዲስ ለምትመጡ ልጆች በጣም ይጠቅማችኋል ብዬ አስባለሁ። ስለነበረን ቆይታ አመሰግናለሁ። ቻው፣ ደህና ሁኑ።